ደቀ መዛሙርቱ የኢየሱስ ክርስቶስ ተከታዮች ከአፉ ቃል ሲማሩ ከእጁ ታምራትን እያዩ ሲገረሙ በጣም ብዙ ሕዝብ እየጨመረ ኢየሱስ የሚባለው መምህር አጠገቡ ቆመው ሲማሩ ከቆዩ በኋላ ለደቀ መዛሙርቱ እንደዚህ አላቸው፣ ወደ ማዶ እንሻገር አላቸው። ወደ ማዶ እንሻገር እንሂድ አላቸው። ስለዚህ ታንኳ አዘጋጁለት። ባህር ስለነበረ ባዘጋጁት ታንኳ ኢየሱስና የኢየሱስ ክርስቶስ ተከታዮች ክርስቶስ በነገራቸው ትእዛዝ ከኢየሱስ አንደበት በሰሙት ቃል ማዶ እንሂድ በሚለው መሪ ጥቅስ መሰረት በታንኳ ጉዞ ጀመሩ እና እንዲሆነ በጉዞ ላይ ያሉ መርከቧ መናወጥ ጀመረች፣ ወይም ታንኳ መናወጥ ጀመረች። ከምን የተነሳ ስትሉ ንፋስ መጣ። ይሄ የመጣ ንፋስ ውሃውን መታው። ውሃው ለመጣው ንፋስ ምላሽ ሰጠ። እነዚህ ሁለት አካላቶች ተባበሩና ኢየሱስና ደቀ መዛሙርት ያሉባትን ታንኳ ማናወጥ ጀመረ። ይሄን መልእክት እየሰማችሁ ያላችሁ ሁላችሁ ከእግዚአብሔር ዓለም የሰማችሁት እኮ ቃል አለ። ስለ ስራችሁ የሰማችሁ፣ ስለ ትምህርታችሁ የሰማችሁት ቃል አላችሁ። ይሄ ብቻ አይደለም፣ ትዳራችሁ እኮ ቃል አለው። የወለዳችኋቸው ልጆች የሰማችሁላቸው ምን አለ? ቃል አለ። ትዳርሽ ቃል አለው፣ ልጆችሽ ቃል አላቸው። ኢየሱስ የነገረንን ቃል ይዘን የአገልግሎት ጉዞ ጀምረናል። በእያንዳንዱ ነገራችን እግዚአብሔር እየተናገረን እየሄድን እየተጓዝን አለን። ምን ይዘናል ማለት ነው? ቃል ይዘናል። በእያንዳንዱ ጉዟችን ከኛ ጋር ማን አለ? እግዚአብሔር አለ። ልክ እንደ ደቀ መዛሙርቶች ቃል አላቸው፣ እኛም ቃል አለን። ሂዱ ብሏቸዋል፣ እኛም ሂዱ ተብለናል። እኔ ከእናንተ ጋር ነኝ ብሏቸዋል። በታንኳቸው ውስጥ ኢየሱስ አለ፣ አማኑኤል ነው፣ እግዚአብሔር ከኛ ጋር አለ። ከነሱ ጋር ያለ ማን ነው? ኢየሱስ ነው። ከኛ ጋር ያለ ማን ነው? ኢየሱስ ነው። እና ኢየሱስን ይዘው ቃል ይዘው ጥቅስ ይዘው መሪትን ተቀብለው በሚጓዙት ጉዞ ላይ ግን ነውጥ ተነሳባቸው፣ ነፋስ ተነሳባቸው። ማዕበሉ የተቀመጡባትንና እየተጓዙባት ያለችውን ታንኳ ያናውጠው ጀመር እየተባበሩ። ዛሬ እንደ ደቀ መዛሙርቶች ከጌታ ጋር ሆነን እርሱም ከኛ ጋር ሆኖ እንደነሱ ቃል ይዘን እየተጓዝን ሰምተን እየሄድን ብዙ ማዕበል ብዙ ወጀብ በህይወታችን ሊነሳ ይችላል። አንዳንድ ሰው እንደዚህ ያስባል፣ እንዴት እግዚአብሔር ከኔ ጋር እያለ ይሄ ማዕበል ለምን ገጠመኝ? እንዴት ሂድ ብሎኝ ሰምቼ ወጥቼ እንዴት ይሄ ንፋስ ገጠመኝ ይላል። አንዳንድ ሰው ቃል ሰምተ እግዚአብሔር ሂድ ብሎ ወጀብ ይገጥማል። እሱ ካንተ ጋር እያለ ካንቺ ጋር እያለ ማዕበል ይኖራል። ለምንድን ነው ብላችሁ አትጠይቁ። እንደ ተሳሳታችሁ አታስቡ። ሰው ነውጥ ሲገጥመው ነፋስ ሲበዛ ወጀብ ሲበዛ ግን መጀመሪያ ቃል ሰምቶ ከዛ ወደ ኋላ ይመለሳል። ልክ አይደለም ማለት ነው። እግዚአብሔር ከኔ ጋር አይደለም ማለት ነው። ረስቶኛል ማለት ነው። ትቶኛል ማለት ነው። ስለተወኝ ነው ይሄ ወጀብ፣ ስለተወኝ ነው ይሄ ማዕበል፣ ስለተወኝ ነው ይሄ ንፋስ፣ ስለተወኝ ነው ይሄ ነውጥ ብሎ ሰው ይደመድማል። ነውጥ አለ ትቶህ አይደለም። ወጀብ አለ ትቶህ አይደለም። ረስቶህ አይደለም። ጨክኖብህም አይደለም። እና ምንድነው ካልከኝ በማዕበሉ ላይ በወጀቡ ላይ ታምር ሊገልጥ አደራረጉን ሊያሳይ አምላክነቱን ሊያሳይ እግዚአብሔርነቱን ሊያሳይ ለማዕበል አሳልፎ ሊሰጥህ አይደለማ፣ ለወጀቡ አሳልፎ ሊሰጥህ አይደለማ። ወይንም ደግሞ የህይወትሽን ማብቂያ እዛ ጋር ሊያደርገው አይደለም። ወጀብ ተነሳ፣ ግን ቃል ይዘው እየተጓዙ የተቀመጡባት ታንኳ መናወጥ ጀመረች፣ ግን ኢየሱስ ከነሱ ጋር እያለ። ነገር ግን አንድ ነገር እነግርሃለሁ፣ ነውጡ መጨረሻ አይደለም፣ ወጀቡ መጨረሻ አይደለም፣ ማብቂያ አይደለም፣ የህይወት መደምደሚያ አይደለም። ማዕበሉ ላይ የእግዚአብሔር ክብር ይገለጥበታል። እና የነበሩ ደቀ መዛሙርት ቅድም ሃሌሉያ ሲሉ የነበሩ፣ ቅድም የኛ ጌታ ሲሉ የነበሩ፣ ቅድም ምን አይነት አስደናቂና አስገራሚ መምህር ነው ብለው ሲሉ የነበሩ፣ እንኳንም ተከተልህ ሲሉ የነበሩ ሰዎች ከሚያዩት ማዕበል የተነሳ መጨነቅ ጀመሩ። ዛሬ በምን አይነት ሁኔታ ውስጥ ነው ያላችሁት? ትዳርሽ በምን አይነት ሁኔታ ውስጥ ነው ያለው? ስራ በምን አይነት ሁኔታ ውስጥ አለ? አገልግሎትህ በምን አይነት ሁኔታ ውስጥ አለ? ቤተክርስቲያን በምን አይነት ሁኔታ ውስጥ አለች? ሀገራችን ኢትዮጵያ በምን አይነት ሁኔታ ውስጥ አለች? ነውጥ ውስጥ ነው? ወጀብ ውስጥ ነው? ማዕበል ውስጥ ነው? ደስ የማይል ነገር አለ? የማይመች ነገር አለ? የሚያፏጭ ነገር አለ? ወይኔ የሚያስብል ነገር አለ ወይ?
ይሄ ጉዳይ የህይወታችን መዝጊያ አይደለም፣ የህይወታችን መደምደሚያ አይደለም። እዚያ ጉዳይ ላይ የእግዚአብሔር ታላቅነት ይገለጥበታል። ግድ የለም በደንብ አርጊና እልል በይለታ። ግድ የለም ዛሬ የሚሰራ ነገር አለ፣ ዛሬ የሚሆን ነገር አለ። ዛሬ በማዕበሉ ላይ ወጀቡ ላይ አሜን ትለኛለህ ወይ? ንፋሱ ላይ የሚደረግ ነገር አለ፣ ወጀቡ ላይ የሚሰራ ነገር አለ፣ ያስጨነቀ ነገር ላይ የሚሰራ ነገር አለ። አንድ የሚነሳ መምህር አለ፣ አንድ እጁን የሚዘረጋ ጌታ አለ፣ አንድ ካፉ ቃል የሚያወጣ ጌታ አለ፣ አንድ የሚናገር አምላክ አለ። ይናገርና ጸጥ ያደርገዋል። እኔ ዛሬ ለዚህ ጉባኤ መልእክት አለኝ። ይሄን መልእክት ለሚሰማ ሁሉ መልእክት አለኝ። ለኢትዮጵያ መልእክት አለኝ። ማዕበሉ መጨረሻ አይደለም፣ ወጀቡ መጨረሻ አይደለም፣ ንፋሱ መጨረሻ አይደለም፣ የገጠመ መጨረሻ አይደለም። መጨረሻ እግዚአብሔር ያኔ ያወራህ ነው። አንድ ሰው አሜን ሲል ይሁንለታ። ወገኖቼ የእውነት ልንገራችሁ፣ እናንተ ማዕበል ውስጥ ሆናችሁ ስትሸበሩ፣ ታንኳችሁ ሲናጥ፣ ንፋስ እየመጣ ውሃውን እየመታው፣ ውሃው ለንፋሱ ምላሽ እየሰጠ ታንኳችሁን ሲበጠብጣት፣ እናንተ ደግሞ ምንም ማድረግ የማትችሉበት ሁኔታ ውስጥ ሆናችሁ ወደ ቀኝ ወደ ግራ ወደ ፊት ወደ ኋላ ስትናጡ፣ ክፎች አይተው ደስ ሲላቸው ይለ ከዛስ እልልታ ይጀምራሉ። እልልታቸውን ሳይጨርሱ ግን የናዝሬቱ ኢየሱስ ይነሳል። ማዕበሉን ጸጥ አድርጎ እግዚአብሔር ካንቺ ጋር እንዳለ ይታወቃል። እልልታቸውን ሳይቋጩ እግዚአብሔር ካንቺ ጋር እንዳለ ያያሉ። ጨብጨባቸውን ሳይጨርሱ፣ እልልታቸውን ሳይጨርሱ፣ ዘፈናቸውን ሳይጨርሱ፣ ምስጋናቸውን ሳይጨርሱ ሰማይ ጣልቃ ይገባል። አሜን ይባላል። ዛሬ ጌታ ምስክሬ ነው። ለእናንተ ብቻ አይደለም። እኔ እግዚአብሔር ይሄንን መልእክት የሰጠኝ ለኢትዮጵያ ነው። ይኸው ንፋስ ለበዛባት፣ ነውጥ ለበዛባት፣ በጦርነት እየተናጠች ላለች፣ በምስራቅ ጭንቀት፣ በሰሜን ጭንቀት፣ በደቡብ ጭንቀት፣ በአራቱም አቅጣጫ ጭንቀት እየተናጠች ላለች ለዚች ለድሃ ሀገር፣ ለዚች ለምስኪን ሀገር እግዚአብሔር ዛሬ ቃል ሰጥቶኛል። ይሄ ሁኔታ መጨረሻው አይደለም። ይሄ ሁኔታ ማብቂያው አይደለም። ይሄ ንፋስ የኢትዮጵያ መጨረሻ አይደለም። ይሄ ወጀብ የኢትዮጵያ መጨረሻ አይደለም። የኢትዮጵያ መጨረሻ እግዚአብሔር ለአባቶች እንደነገረ ብልጽግና ይሆናል፣ በረከት ይሆናል፣ ሰላም ይሆናል፣ ድል ይሆናል፣ መረጋጋት ይሆናል። ክብር ይግባ ለጌታ ለኢየሱስ። ኦ ሃሌሉያ። መልእክት አለኝ እኔ ዛሬ። ይኸው ዛሬ ማክሰኞ ማታ መልእክት አለኝ። የምሬን ነው የምልህ፣ መልእክት አለኝ። መልእክት አለኝ አልኩህ እኮ ወንድሜ፣ መልእክት አለኝ አልኩሽ እኮ እናቴ። ነውጥ ውስጥ ላለሽ ላንቻው፣ ንፋስ እያናወጠህ ላለ፣ ግራ መጋባት ውስጥ ላለ፣ ምንድነው የኔ ነገር እያልክ፣ ምንድነው የኔ ህይወት እያልክ ላለ፣ ናንተ መልእክት አለኝ ዛሬ። ናዝሬቱ ኢየሱስ ይነሳልሃል፣ ይነሳልሻል ዛሬ፣ ይነሳልኛል ዛሬ። አማኑኤል ይነሳልኛል፣ የናዝሬቱ ኢየሱስ ይነሳልኛል። ዝም ቢል የተወሽ መሰላቸው እንዴ? ዝም ቢል የተወ መሰላቸው እንዴ? ዝም ቢል ንፋሱ ከአቅሙ በላይ የሆነ መሰላቸው እንዴ? ጉዳዩ ከእግዚአብሔር አቅም በላይ የሆነ መሰላቸው እንዴ? ዛሬ በጉ እጅ ይነሳላ፣ ቸሩ እጅ ይነሳላ፣ ደጉ ጌታ ይነሳላ። አንድ ሰው እንዲህ በል፣ ሰማይ ይነሳልኛል ይበል። ዳፍቃል ይሁንልህ። መልእክት አለኝ እኔ ላንቺ ዛሬ፣ መልእክት አለኝ እኔ ላንተ ዛሬ። ሰማይ ይነሳልሃል። አንተ ማዕበል ውስጥ ነው ያለው፣ እሱ ምን ይፈራል? ወጀብ ውስጥ ነው ያለሽው፣ እሱ ምን ይፈራል? የኔ መጨረሻ ምንድነው ብለህ ጠይቀህ ታውቃለህ? ከወጀቡ የተነሳ ማለት ምንድነው የኔ ነገር? እስከ መቼ ነው በዚህ ህይወት መቀጠለው? መጨረሻዬ ምንድነው? እዚህ ጋር ማዕበሉ ሲያፏጭ ምንድነው ጌታ ሆይ የሆነ ያለው ነገር ምንድነው? እሱ እየተደረገ ያለው ነገር ለኔ አልገባኝም። እና የኔ መጨረሻ እንዲህ ነው ወይ? ወጀቡ እኮ ነው ንፋሱ የሚያስበለው። ጠይቃችሁ ታውቃላችሁ? መጨረሻችሁን አፍቋችሁ፣ ነጋችሁን አፍቋችሁ ምንድነው? ቆይ ነገ የኔ ህይወት ምንድነው የሚመስለው? እንዲህ አይነት ጥያቄ
ህይወታችሁ ውስጥ እየተመላለሰ ስራ አልሳካ ሲላችሁ፣ ትዳር አልሳካ ሲላችሁ፣ አገልግሎት አልሳካ ሲላችሁ፣ የሆነ ነገር አልሳካ ሲላችሁ ግን ቃል ይዛችሁ ግን ጌታ ከናንተ ጋር እያለ ግን እኮ ሂጂ ብሎሽ ግን እኮ ውጭ ብሎሽ ግን እኮ እኔ ካንቺ ጋር ነኝ ብሎሽ ቃል ሰጥቶሽ ጀምረሽ ከተነሳው ማዕበል የተነሳ የኔ መጨረሻ ወይኔ ይሄ ሆነ እንደ እግዚአብሔር ሰው እንዲህ ብዬ እሽረዋለሁ። መጨረሻዬ ነው ያልሽ ጉዳይ መጨረሻሽ አይደለም። ማብቂያ ነው ብለህ ያልከው ጉዳይ ማብቂያ አይደለም። አንተ አይደለም አሜን በለኛ። እኔ መጨረሻ ይሆነ እንዴ ብያልኩት ጉዳይ አይደለም። እሱ አይደለም የኔ መጨረሻ። እንኪያስ ምንድነው ብለህ ካልከኝ እግዚአብሔር ያኔ የነገረኝ በልጅነት ወራት የነገረኝ ጓዳ እያለሁ የነገረኝ እየጸለይኩ የነገረኝ የ60 ቀን ጾም ጸሎት ገብቼ የነገረኝ በህልም ያሳየኝ እሱ ነው እንጂ የኔ መጨረሻ በአባቶቼ የነገረኝ ያሳየኝ በነቢያት የነገረኝ በባሪያዎቹ የነገረኝ የኔ ፍጻሜ እሱ እንጂ የኔ መጨረሻ እሱ እንጂ የኔ መደምደሚያ እሱ እንጂ ሰይጣን ያወራውማ አይደለም፣ ክፉ ያወራውማ አይደለም፣ የገጠመኝ ንፋስማ አይደለም። የኔ መጨረሻ እግዚአብሔር ትላንትና ያወራኝ ንፋሱን መጨረሻዬን አልለው። አቤት ግዴለም ስማኝ እባክህ። ንፋሱን መጨረሻዬ ነው አልልም። ረሃቡን መጨረሻዬ ነው አልልም። መከዳቱን መጨረሻዬ ነው አልልም። የገጠመኝን በሽታ መጨረሻዬ ነው አልልም። የኔ መጨረሻ እግዚአብሔር ትላንትና የነገረኝ መጀመሪያ ያወራኝ በረሃ ላይ ያወራኝ ምድረ በዳ ላይ ያወራኝ ማንም ሳይኖር ያወራኝ በጓዳ ያወራኝ ክብር ይሁንለት ይሄ ጌታ። እና ከገጠመሽ ነገር የተነሳ አበቃልኛልሽ እንደ እኔ እናት ከገጠመህ ነገር የተነሳ ከገጠመህ ግራ የሚያጋባ ነገር የተነሳ እኔ የሆነ ያለው ነገር አልገባኝም። የህይወቴ ማብቂያ ይሄ ጉዳይ ሳይሆን አይቀርም። የኔ ነገር የሚቀጥለው በዚህ መልኩ ሳይሆን አይቀርም። እንዲሁ ሳይሆን አይቀርም። ወደ መቃብር የሚሄደው በዚህ አንድ አይነት ህይወት ሳይሆን አይቀርም። የኔ መጨረሻ ይሄ ይመስልኛል አላችሁ እንዴ? አይደለም። እስኪ እንደዚህ በሉ፣ የኔ መጨረሻ በሉ። አምላኬ ትላንት የነገረኝ ነው ወይ? እግዚአብሔር ትላንት ያወራኝ ነው ወይ? ያንቺ ነገር እግዚአብሔር ትላንትና ያወራሽ፣ ያንተ ነገር እግዚአብሔር ትላንትና ያወራ። አንድ ሰው ምን ይበለባክ ወንድሜ ልንገርህ እንዴ ጠላት ይኸውልህ ቀንዱን እንዲህ አድርጎ መጥቶ ስማ ያንተ እኮ መጨረሻ ይሄ ነው ብሎ ሲል ስማ ብሎ አይደል የጀመረው? ስማ ብዬ ቀጥላለሁ። የኔ መጨረሻ ይሄ አይደለም እለዋለሁ እና ይለኝለ እና ነው ያልከኝ? የኔ መጨረሻ እግዚአብሔር ትላንትና በራእይ ያወራኝ፣ በእምነት አባቶቼ የነገረኝ፣ በነቢያቶች ያወራኝ፣ ሌሊት ተኝቼ ያሳየኝ፣ በህልም የነገረኝ። ደደደ ቆይ እዚህ ሐሳብ ላይ ቆሜ አንድ ቃል ልንገርህ። አንተ ጌታ ኢየሱስ እንደዚህ አላቸው፣ ማዶ እንሻገር አላቸው። መሃል ላይ ወጀብ ተነሳ። ታዲያ እነዚህ ሰዎች ማዕበሉ መጨረሻቸው ነበር እንዴ? ወጀቡ መጨረሻቸው ነበር እንዴ? አይደለም። ማዶ ብሎ ማዶ አላደረሳቸውም ወይ? የነሱ መጨረሻ እግዚአብሔር ቀድሞ የነገራቸው ነው። ማዕበሉ ማቋረጫ ነው፣ መንገድ ላይ ያለ ነው። ይረግጠኸው ታልፋለህ። አሜን ይባላል። ምን ልባም ጴንጤ ያጣው ከበር ልባም ልብ የሆነ ልባም ጴንጤ ያጣው አንድ ሰው እንዲበልና ያ ሰው ነኝ በልባክ ያ ሰው ነኝ። የቱ ሰው መንገድ ላይ የማይቀር እንደ ተወራበት የማይቀር ሰይጣን ባሰበለት የማይቀር ወጥመድ ውስጥ የማይገባ ለዲያብሎስ የማይገኝ እየሰበረ ማዶ የሚሄድ ወጀቡን የሚሻገር ከመከራው ማዶ ክብር ጋር የሚደርስ ወራ ያ ሰው አንተ ነህ። አሜን በል በኢየሱስ። እስኪ እንደዚህ በሉ፣ የኔ ነገ በይባክ የኔ መጨረሻ በልባክ እግዚአብሔር ትላንት ያወራኝ ነው። ድገምና እግዚአብሔር ትላንት የነገረኝ ነው በል። እግዚአብሔር ትላንት የነገረኝ ነው። ሰይጣን ያወራው መጨረሻ አይደለም። በሽታው መጨረሻ አይደለም። የገጠመ
ንፋስ መጨረሻ አይደለም። አሁን ያለህበት ሁኔታ መጨረሻ አይደለም። ያንተ መጨረሻ ቅድም እግዚአብሔር የነገረ ማዶን ሻገር ያለ ማዶን ሂድ ያለ ጌርጌሴኖን እንሂድ ያለ አጋንንት እናውጣ ያለ ሰው ነፃ እናውጣ ያለ ታገለግላለህ ያለ ትሰብካለህ ያለ ገና ክብር አለ ያለ አንተ ገና ትዘምራለህ፣ ገና ታገለግላለህ፣ ገና ትመራለህ፣ ገና ትፈውሳለህ፣ ገና ወንጌል ይሰበካል። ማዶ ክብር አለ። ሃሌሉያ ወይኔ ኧረ ኢየሱስ ጌታ። በቴሌቪዥን ፕሮግራም የምትከታተሉ ምናልባት አልጋ ላይ ያላችሁ፣ ምናልባት በተለያየ በሽታ እየተሰቃያችሁ ያላችሁ፣ ይሄ የገጠማችሁ በሽታ የህይወታችሁ መጨረሻ እንደሆነ ሰይጣን የሰበካችሁ ዛሬ ነግራችኋለሁ። የእናንተ መጨረሻ ይሄ የገጠማችሁ በሽታ አይደለም። በዚህ ጉባኤ መካከል ያላችሁ ውስብስብ ያለ ነገር ውስጥ ያላችሁ ዘማሪው እንዳለው የህይወቴ ማብቂያ ዛሬ ነው ያልኩበት፣ አይኖችን ጨፍኜ ሞቴን ያሰብኩበት፣ ከዛ ምን አለ ቀውጢው ሰዓት አልፎ ግን ምን ማለት ነው? የሆነ ሰዓት ህይወቴ እዚህ ጋር አበቃ። እኔ መስከረ ይላችኋለሁ ነሐሴ 17 አይ ቲንክ 2013 መቼውንም ማረሳው ጊዜ ሞት ቀረብ ያለበት አንድ እርምጃ አይደለም። ዳዊት ያለው አንድ እርምጃ አይደለም በእኔና በሞት መካከል ያኔ ስንዘር የማይሆን ስለ ወንጌል ምክንያት አገልግዬ ስመለስ እዚህ ህዝብ ሰብስበ ትጮሃለህ እንዴ ምናምን ብለው ያው እንግዲህ የወንጌል ተቃራኒ ሆኑ እንደ ጳውሎስ ይዘውኝ ማለት ነው። እና በዛች ቅጽበት እኔ ምንድነው ያልኩት? ሞትኩ በቃ ከቤተሰብ የተለየው። ሰማይን ስጠይቀውስ አይደለም ማለት ገና አዳማ ላይ ቸርች ፕላንት ታረጋለህ፣ ገና ክራይስት ሲቲ ቲቪ ይከፈታል። ለካች ማታ የህይወቴ መጨረሻ አልነበረም፣ የህይወቴ ማብቂያ አልነበረም። በጨካኞች እጅ ላይ ወድቄያለሁ። እኔ አንድ ነኝ፣ እነሱ አምስት ናቸው። ምንም ማድረግ የማልችልበት ሁኔታ ውስጥ ነው ያለሁት። ህይወቴ ኦልሬዲ አልፏል። ከአንድ ሰዓት ተኩል ከሁለት ሰዓት በኋላ ነው የነቃሁት። ራሴን ያገኘሁት ጥሻ ውስጥ ነው። እኔ ምን ብያለሁ? አበቃ። ሰማይ ግን ለካ እኔ አበቃ ካልኩት ጉዳይ ማዶ ክብር አይቷል። ለምን መሰለ ሄደን ማወራ አንተም ህይወት ውስጥ እንዲህ ነው። አሜን ትለኛለህ? አንተ እዚህ ጋር አለቀልኝ ትላለህ እንዴ? አበቃልኝ ትላለህ እንዴ? ገና ታገለግላለህ። አሜን ነው ወይ? ገና ለምን ትዞራለህ? ገና ትዘምራለህ፣ ገና ትሰብካለህ፣ ገና ድንቅ ነገር ይሆናል። ወይኔ ሰዎቹ ያሉት እንደዚህ ነው። ጮህ አይገድም እንዴ? ስንጠፋ ደንታቢስ ነው እንዴ? ነግረህ አይደል እንዴ? ተጓዙ ብለህን እኮ ነው። ማዶ እንሻገር እኮ ብለህን እኮ። ምን አይነት ኬርለስ ነህ? እኛ ስንጨነቅ እንዴት አንተ እንቅልፍ ይወስድሃል? ቢያንስ ጩኸታችንን ሰምተህ እንኳን አትነቃም እንዴ? አይነት ነገር እና እነሱ ምንድነው ያሉት? ስንጠፋ አይገድም ወይ ማለት ጠፋን ብለዋል። እዛ ብድግ ካለ ይሄ ጌታ እጁን ዘረጋና ማዕበሉን ዝም በላለው፣ ጸጥ በላለው። ወዲያው ጸጥታና ዝምታ ሆነ። ልናገር በነውጡ ላይ ጌታ ኢየሱስ ድንቅ ያደርግበታል። ታምራት አድራጊነቱ ይገለጥበታል። እንዲህ ነው አንቺ የገጠመሽ ነገር ላይ የናዝሬቱ ኢየሱስ ታምራት ያደርጋል። የንፋሱ ላይ ታምር ይሰራል። አንተ እዚያ ባህር ላይ ጌታ ኢየሱስ መድረክ አረገው፣ ኮንፈረንስ አረገው። ይኸው ነውጡን ወደ ክብር ቀየረው፣ ወደ ኮንፈረንስ ቀየረው። ማገልገል ጀመረ። ከውሃ ጋር ማውራት ጀመረ። ከንፋስ ጋር ማውራት ጀመረ። የችግሩን ጊዜ የኮንፈረንስ ጊዜ ያደረገው። ወይ ክርስቲያን መሆን ወይ የኢየሱስ ተከታይ መሆን አንተ ቀየረው። እዚያ ባህር ላይ ታንኳን መድረክ አረገና ደቀ መዛሙርቶቹን ታምራት ማሳየት ጀመረ። አንተ የህይወቴ ማብቂያ እዚህ ጋር ነው ትላለህ አይደለም። እቤትሽ ነውጥ አለ፣ የእግዚአብሔር ታምራት ይገለጣል። ስራ ቦታ ላይ ነውጥ አለ፣ የእግዚአብሔር ታምራት ይገለጣል። የሆነ ቦታ ንፋስ አለ ወይ የእግዚአብሔር ታምራት ይገለጥበታል። ሁሉም እጃቸውን ባፋቸው መያዝ ጀመሩ። አሉ ነፋስም ውሃም የሚታዘዝለት የሚሰማው እርሱ ማን ነው አሉ። ቅድም እኮ አወቅን ብለው ነው የተከተሉት። ከማለክት መካከል አንተን የሚመስል የለም። አንተን መከተል የእውነትን መንገድ መከተል ነውና ታዋጣናል ብለው ነው። አሁን የተሰራው ነገር እሱ ምን ማለታቸው መሰለ? ካወቅንህ በላይ ነህ። እንዲህ ብዬ ሸምድጄ ነበረ ከሸመደርኩት በላይ ነህ። ለምን መሰላችሁ? እነሱ ትናንትና የሚያውቁት ለምጻም ላይ እጅ ጭኖ ለምጻም ሲያነጻ ነው። ጩና ወጣ ብሎ አጋንንት ሲያስወጣ ነው የሚያውቁት።
የሆነ ማየት የተሳነውን ሰውዬ እጁን ጭኖ በቃ እይ ብሎ ሲገዳግለው ሰው ላይ የተቀመጠን የሆነ በሽታ የሆነ ችግር ሲፈውስ ነው የሚያውቁት። ለካ ከተፈጥሮ ጋር ያወራል። ለካ ጆሮ ከሌለው ጋር ያወራል። ለካ ይሄረቡኒ ከንፋስ ጋር ያወራል። ለካ ከውሃ ጋር ያወራል። ለካ አጋንንት ብቻ አይደለም ውሃ ይሰማዋል። ለካ ጅኒ ብቻ አይደለም ነፋስ የሚሰማው። አንድ ሰው ኢየሱስ ይበል እስኪ። ኢየሱስ አንቺ መጨረሻዬ ምን ይሆን ነው ያልሽው? አሁን ሳበቃልኝ ነው ያልሽው? ከገጠመህ ነገር የተነሳ ወደ ተስፋ መቁረጥ ዓለም ውስጥ ገባ እና በቃልኝ አልክ? ኖ ዛሬ ማክሰኞ ማታ የገጠመህ ንፋስ ላይ እጁን ዘርግቶ ቃል ካፉ ያወጣና ጸጥ አድርጎት በኢየሱስ መገረም ትጀምራለህ። እየተደነቅ ትቀጥላለህ። እየተገረምክ ትኖራለህ። ማን ነው ንፋስም ውሃ የሚታዘዝለት? እርሱ ማን ነው? እርሱ ማዶ እንሻገር ብሎ ማዶ የሚያደርስ፣ ማዶ እንሻገር ብሎ በጅብ የማያስበላ፣ ከናን እንሻገር ብሎ ምድረ በዳ የማያስቀር፣ ክብር ከፊትህ አለ ብሎ መንገድ ላይ የማያዋርድ፣ ማዶ እንሻገር ብሎ መንገድ ላይ የማያስቀር ነዋ። እሱ ማን ነው አሉ። ንፋስ የሚገዛለት እሱ ማን ነው? እሱማ ቃሉን የሚጠብቅ አሜን አትይኝም ወይ? ማዶ አደርሳለሁ ብሎ ማዶ የሚያደርስ፣ የተናገረውን የሚያደርግ፣ በህልም ያሳየሽን የሚያደርግ፣ በነቢያት የነገርህን የሚያደርግ፣ በአባቶች ያወራህን የሚያደርግ ነው። ክብር ይሁንለት ይሄ መሲህ። ጠየቁ እንደነ ጴጥሮስ እሱ ማን ነው ብለው፣ እኔ ዛሬ መልሳለሁ። እሱማ ቃል አክባሪ። አይደንቃችሁ ወዳጆቼ? ሚገርም እኮ ነው። ማዶ እንሻገር። እዚያ አንድ ምስኪን ሰው አለ፣ እዚያ ከበር አለ፣ እዚያ ነፃ የሚወጣ ሰው አለ። ማዶ እንሻገር። ከዛስ መሃል ላይ ንፋስ ተነሳ። በንፋስ ውስጥ ክብሩን ገለጠ። መጨረሻቸው ንፋሱ አልነበረም። መጨረሻቸው የታንኳይቱ መናወጥና መሞት አልነበረም። እንኪያስ ምንድነው? ማዶ እንሻገር እንዳለ ማዶ ላይ ምን አለ? አጋንንት ማስወጣት አለ። አሜን ትለኛለህ? እኔ ዛሬ ለተጨነቀ ሰው ለሱ ነው መልእክት። ወይኔ ብሎ ላለ ለሱ ነው መልእክቴ። ንፋስ በድንገት አይቶ በንፋሱ እየፈራ ላለ ለሱ ነው መልእክቴ። አበቃልኝ ዛሬ ብሎ ላለ ለሱ ነው መልእክቴ። የህይወቴ መጨረሻ ይሄ ነው ብሎ ላለ ለሱ ነው መልእክቴ። ይህ አይደለም መጨረሻ። ማዶ ጅኒ ታባርራለህ። ማዶ እባቡን ትቀጣዋለህ። ማዶ ህመምተኛ ይፈወሳሉ። ማዶ ነፃ የሚወጣ ትውልድ አለ። ቀጥሎ የምታገለግለው አገልግሎት አለ። የሚሰራ ስራ ለምን ነው ወያ? አንተ መቼ ነካሁና ነው እግዚአብሔር በወጀብ የህይወት ማብቂያ የሚያደርገው? መቼ ጀመር? ገና መቼ ጀመርኩ ብራዘር? ገና ስላንተ እኮ ነው። መቼ ገና አበቃልኝ የምትለው ምን ሰራህና? መቼ የነገረህ መቼ ተፈጸመ? መቼ የቀረ እኮ በጣም ብዙ ነገር አለ። መቼ የሆነ ነገር በጣም እኮ ያልሆነ ብዙ ነገር አለ። አደርጋለሁ ያለው መቼ ጀመረው? ባንቺ መቼ ጀመረው? ባንተ እዚህ ጋር በሰማሁ ባየሁ ነገር ተስፋ ቁርጥ አድርገህ ወገብ ስበር ብሎ ወይኔ የምትለው መቼ ብራዘር? ማዶ ይታየኛል። እኔ ስላንተ የሆነ ክብር ማዶ ይታየኛል። ለምን አሜን አትይኝም? አንቺ ጀግና፣ እኔ ስላንቺ ማዶ ክብር ይታየኛል። የእግዚአብሔር እጅ ስታይ፣ የኢየሱስን ታምር ሰሪ ስታይ፣ በሰንሰለት የታሰሩ ሲፈቱ፣ ውሎ አዳራቸው መቃብር ቤት የሆነ ወደ አደባባይ ሲቀላቀሉ፣ እንደ ሰው ወግ ማድረግ ሲያዩ፣ ኧረ ማዶ ክብር አለ። እኔ ልንገር ዛሬ ሽባ ሊያደርግ የወጣው መንፈስ ሽባ አድርጌዋለሁ። ማዕበሉን እያሳየ ተስፋ የሚያስቆርጥ መንፈስ ዛሬ ተወጋ። እኔ ግን ቃል ጠቅሼ ልብን ከፍ አደርገዋለሁ። ማዶ ባንተ የሚገለጥ ክብር አለ። ይኸውልህ በዩ ላይ የነበረ ቅባት ጨምሮ ባንተ ይገለጣል። በጳውሎስ የነበረ ስልጣን ጨምሮ ይገለጣል። እኔ ይታየኛል ጅኒ ስታባረር፣ ይታየኛል እጅ ጭነህ ስትፈውስ፣ ይታየኛል የወንጌልን ቃል በስልጣን ስትሰብክ፣ ይታየኛል የተሰቀለውን ስታወራው፣ ይታየኛል ስታብራሪው፣ ይታየኛል ትውልድ ተቀምጦ ሲሰማሽ፣ ይታየኛል ነገስታት ተንበርክከው ጌታን ሲቀበሉ። ሃሌሉያ! ክብር ይሁን ለኢየሱስ። መቼ ያወራሽ ገና መቼ ተጀመረ? አንቺ ገና የባቡን ጭንቅላት ትወጊዋለሽ። ገና በበቀል እሳት ትነሳለህ። ደግሜ እልሃለሁ ገና እብዶች ይፈወሳሉ። ገና በእጁ ይፈወሳሉ።
ሰንሰለት ይፈታል፣ ቀንበር ይሰበራል፣ ሙታን ይነሳል፣ እውራን ይበራል። የወንጌል ስልጣን በእናንተ ይገለጣል። የሚሰማኝ ካለ ጆሮ ያለው ይስማ። መጨረሻ የገጠመህ ማዕበል አይደለም ያንተ መጨረሻ፣ እግዚአብሔር መጀመሪያ የነገረህ ነው። ህልመኛ አለ ወይ ኢየሩሳሌም ቤተክርስቲያን? ከሞን ባለራዕይ ያለ ወይ እዚህ ቤት? ባለራዕይ ዘማሪ ያለ ወይ እዚህ ቤት? ባለራዕይ የሆነ አገልጋይ ያለ ወይ እዚህ ቤት? ላገልግል የሚል ጀግና አለ ወይ እዚህ ቤት? ኢየሱስን ልግለጥ የሚል አለ ወይ እዚህ ቤት? ነፋስ ቢነሳ በመጨረሻ አይደለም ያንተ መጨረሻ፣ እግዚአብሔር የነገረህ እሱ ነዋ። አንድ ሰው ቀኙን ያንሳና የኔ መጨረሻ ይበል። እግዚአብሔር መጀመሪያ የነገረኝ ነው በይባክሽ። ስለኔ ከጠየቀኝ የዚህ ሰው መጨረሻ ምንድነው ብለህ ካልከኝ ይሄ አይደለም መጨረሻ። እግዚአብሔር ትናንትና በምድረ በዳ ያወራኛል። ኧረ ክብር ይግባ ለጌታ። የነገረኛል። ሃሌሉያ። የኔ መደምደሚያ በዛ ነው የሚዘጋው። በለቅሶ አይደለም፣ በአፍረት አይደለም፣ በግራ መጋባት አይደለም። የኔ ነገር የሚደመደመው በክብር ነው። አሜን ይባላል። አንገት እንደደፋ ወደ መቃብር መሄድ የሚፈልግ መብቱ ነው። ለሚሰማይ ግን መልእክት እናገራለሁ። ልብህ እንደተሰበረ ወደ መቃብር አትሄድም። አንገት እንደደፋሽ ወደ መቃብር አትሄድም። የሆነ ነገር እንደተወሳሰበ ወደ መቃብር ወደ አፈር አትመለሽም። እግዚአብሔር በሕይወትሽ ላይ ታምራት አድርገው። ወንጌልን ለዓለም ሁሉ ሰብከሽ። አሜን ነው ወይ? ያ የነገረኝን አይቼ እና የሆነ ሰው መጥቶ የዚህ ሰው የመጨረሻ ምንድነው ካልክ ልንገርህ። በሺ የሚቆጠሩ ፓስተሮችን ማውጣት፣ በሰባቱም አህጉር የኢየሩሳሌም ቸርች ፕላንት ማድረግ፣ የተሰቀለውን የሚሰብክና ይመጣል የሚል ትውልድ ማብዛት እና ይሄ መጨረሻ አይደለም። ማጣቱ መጨረሻ አይደለም። ባዶነት መጨረሻ አይደለም። የኔ መጨረሻ እግዚአብሔር መጀመሪያ ያሳየኝ እሱ ነው። የፈለገ ደረጃ አይደንቀኝም። የፈለገ ወጀብ ይነሳ አይደንቀኝም። በማርቲን ሉተር ልብ ውስጥ እግዚአብሔር ትልቅ ሐሳብ አስቀመጠ። ዓለሙ በሙሉ ተነሳበት፣ ሚስቱን ጨምሮ። ፍርድ ቤቶች ጠሩት፣ ስማ ሉተር አሉት። ዓለሙ በሙሉ ተቃውሞሃል፣ ሚስትህን ጨምሮ። ለምን ሐሳብ አትቀይርም አሉት። ክቡር ፍርድ ቤት የነገሩኝ ሐሳብ ልክ ነው። ዓለሙ በሙሉ በእኔ ላይ ተነስቷል፣ ሚስቴም ጨምሮ በእኔ ላይ ተነስታለች። ነገር ግን ልንገርህ አለ፣ እኔ ሐሳብ አልለውጥም፣ አልቀየርም። ለምን ብለህ ካልከኝ ዓለማትን በሙሉ የፈጠረ እግዚአብሔር ከኔ ጋር ነው አለ። ብዙ ነገር ተነስቶበታል። ዓለም በሙሉ ሲነሳ ሚስትህን ጨምሮ ነገሩ ከባድ ነው። ወይኔ ነው የሚያስበላው። ይሄ ሰው ግን እግዚአብሔር ቀድሞ ያሳየው ነገው ላይ እንደሚሆን ገብቶታል። እንዲህ ልበላችሁና ልጨርስ። መጨረሻችሁ እግዚአብሔር መጀመሪያ የነገራችሁ። አሁን ያላችሁበት ሁኔታ የእናንተ ማብቂያ አይደለም። በሰማያዊ ጉዳይ ቢሆን በምድራዊ ጉዳይ እግዚአብሔር ትናንትና እንደነገረ እንዲሁ መደምደም ያበዛ ነው የሚሆነው። እግዚአብሔር ዝም ብሎ ፕሮሚስ የሚገባ አይምሰላችሁ። ዝም ብሎ አደርጋል በቃ ቤት እሰጣለሁ ብሎሃል አይደል? የእምሬን ነው ማለት በኪራይ እድሜን አትጨርስም። ቀለል ባለ አማርኛ ሳወራ፣ ቀለል ባለ ሐሳብ ቤት እሰጣለሁ ብሎ እግዚአብሔር ተናግሯል። በቃ ተከራይ ሆነ አስከሬን ራሱ ከኪራይ ቤት አይደለም የሚወጣው። ነገረ እመነኝ፣ እግዚአብሔር ይሰጣል። እድርሻለሁ ብሎሻል እና በህይወትሽም ቢሆነው እሱ ነው የኔ እናት። በክብር ታገባለህ ብሎሃል ጌታ። አዋ በቃ እሱ ነው። ነገ ስለ ትዳር ከጠየቀኝ እግዚአብሔር መጀመሪያ የነገረህ ነው የሚሆነው። ስለ ልጅ ጥያቄ ያላችሁ ወይኔ ያለ ልጅ ልቀር ነው የምትሉ ሰዎች አትቀሩ። እግዚአብሔር ይሰጣችኋል ብሏል አይደል? ይሰጣችኋል እግዚአብሔር። ያንተ ነገ ካልክ ከልጆች የልጆች አባት ሆነ የልጆች እናት ሆነሽ በስራ እግዚአብሔር ባረካችኋል ያለ። ዛሬ ግን ጸጥ ረጭ አለባችሁ። ይሄ መጨረሻችሁ አይደለም። በሚያስደንቅ የሥራ በር እግዚአብሔር ይባርካችኋል። ስለ አገልግሎት አሁንም አታገለግሉ። እግዚአብሔር ግን ብዙ ነገር ያላችሁ ነገሮች የተዘጋጉባችሁ እመኝኝ የኔ እናት የኔ ወንድም፣ ያንተ መጨረሻ እያገለገልክ ነው እድሜህም ያለቀው። ምንድነው መጨረሻ ይከልክ? ትናንትና እኮ ቀብቼ እገልጣለሁ ዓለምን አዞርሃለሁ ብሎ ሄለ እንዴ? ትዞራለህ። ወንጌል ይዘህ ትዞራለህ። ያንተ መጨረሻ ይሄ ነው። በአገልግሎት ነው የሚያልቀው። እና በምንም መልኩ መጨረሻችን የገጠመን ወጀብ አይደለም፣ የገጠመን ሰልፍ አይደለም፣ የገጠመን ማዕበል አይደለም። እና ማዶ እንሻገር አላቸው። መሀል ላይ ወጀብ ገጠማቸው። ነገር ግን ጸጥ አደረገና ኮቴያቸው ማዶ ረገጠ።
ስለ ማዕበል ስለ ንፋስ አውርተን ልናቆም አይደለም። የናዝሬቱ ኢየሱስ ወጀቡን ጸጥ ያደርገውና ታንኳችን እንደገና መንቀሳቀስ ይጀምራል። እንደገና ወደ ማዶ መሄድ ይጀምራል። የኛ ጉዳይ ወደፊት መሄድ ይጀምራል። ይህን ቃል ለሚያምን አውርቼዋለሁ፣ ይጀምራል። ዛሬ ልብ ይነሳ። ሰይጣን እንዲህ በለው፣ ዞር በል በለው፣ ይሄ መጨረሻ አይደለም።